አቢ እኔ እዚሁ ቀርቼ ደላሎቹን ማዘግየት አለብኝ። አንቺ ሂጂ። እንዴ ማለት ከደረሱብን ሁለታችንን የሚገሉናል። ቢያንስ አንቺ ለሚጣይ ትረፊላት። የጣሊያን መሿለኪያ ጋር ደርሰሻል። በርቺልኝ እሺ። ወይኔ ኤቢ የኔ ፍቅር አምልጭ ቶሎ። ኤቢ ነው ሜዳው። ከግዛት ልታመልጡ እየሞከራችሁ ነው። አምልጭ ቶሎ። ቻንቴው ሜሪ ፒያር አይኑን ጥበስለት የኔ ፍቅር። ትርጉም ባበቃ ወንድሜ አምልጥ እንጂ ምን እላታለሁ ለእናታችን። ከኔ ከደላሊት የምታመልጡ መስሏችሁ ነበር እንዴ? ምን አይነት ፊልም ነው የምታሳየኝ? ምንም ትርጉም አይሰጥም እኮ። ኧረ ጸዴ ፊልም ነው በእናትህ። ቱምባሳሄ የሞት ኩራሄ ቱምኔና ጃኒ። ኧረ በለው አምጪ ደግሞ ትሩን ይቀይሯሉ። እሺ በሌላ ጸዴ ፕሮግራም ልጋብዝ። 1 ሚሊዮን ብር የሚያሸልመው ዋንዛ ፕሮግራማችን እነሆ እንደቀጠለ ይገኛል። ተወዳዳሪዎቻችን በምስሉ ላይ የምትመለከቷቸው ውበትና ጥራትን የተጎናጸፉ የፈርኒቸር ውጤቶች የምን ፈርኒቸር ምርት ናቸው? ዮናስ ቀጥልሽ። ካስማ ፈርኒቸር ነው። የመጨረሻ ጥያቄ የካስማ ፈርኒቸር ሎኬሽን የት ይገኛል? ትዝታ ሴንቸሪ ሞል 3ኛ ፎቅ። ሴንቸሪ ሞል 3ኛ ፎቅ። እንግዲህ ዮናስና ትዝታ አንዳንድ ጥያቄ መልሳችኋል። ይህ ማለት 500 ሺህ ብር በድምሮ 1 ሚሊዮን ብር እኔ ወስዳለሁ ይላል እንዴ! አረ ምን አይነት ነገር ነው የምትከፍችብኝ አንቺ ሴትዮ? ጥሩ መጥቶ ጸዴ ካስማን ፈርኒቸር አሳይቶ ምንድነው መጨረሻው? ወይ ሪሞቱን ስጭኝና ልቀይራል። ሁሌ ባንቺ ምርጫ ነው እንደሆነ ያለበት። እንደዚህ ጋር አሁን እሺ ከዚህ ቪዲዮ አንድ ልትወስዱ የምትችሉት ትልቅ ቁም ነገር ካስማ ፈርኒቸር ምን ያክል በጥራቱ ወደር የማይገኝለት ልዩ ፈርኒቸር እንደሆነ ነው። ሌላው ነገር ምን እንደተካሄደ አልገባኝም። በመጀመሪያ ያው ከስር ስለተፈታ እንኳን ደስ አለ። እንኳን አብሮ ደስ አለ ማኒ። እስቲ የእስር ቤት ቆይታን በጥቂቱ አጫውተን። እስር ቤት እንግዲህ 20 ዓመት ነው የቆየሁት። 20 ዓመት በጣም ረጅም ዓመታት ናቸው። ብዙ ነገር ነው የተማርኩበት ማለት ነው። ጭራሽ ለጠላቴም ቢሆን ማለመኘው ቦታ ነው። 20 ዓመት ማለት በጣም ረጅም ጊዜ ነው። እና ስትወጣ እንዴት ነው ነገሮች ግራ አላጋቡም? አዲስ አልሆነብህም? አይ ምንም አይነት ነገር አዲስ አልሆነብኝም። ምክንያቱም ያው ሸቤ በስድስትም ቢሆን ስልክ ምናምን እንጠቃቀማለን። ስለዚህ ምንም ነገር አዲስ አይሆነብህም። ከጊዜው እኩል ነው የምንራመደው። ባለሱቅ አቤት፣ ፖፖቲን አለ? እሺ ከተማዋን ለመመልከት ለምጃታለሁ። ደስ ትላለች። ከተማዋን ነው ልጅቷን? ሁለቱንም እጅ ለነግራት ነው። አረሷ ጠባቂ ናት። ስንት ጊዜዋ መሰለህ? መጣሁ። ወንበሩ ሰው አለው? ሰው ነበር። እኛ ወንዶች እኮ ቃል እንበላለን፣ ልብ እንሰብራለን፣ አፍቃሪ እናስጠብቃለን፣ ወረተኛ ነን። የሚወዱንን እንገፋለን፣ የገፉን እናቅፋለን። አየህ መሰበር ጠይም ከመሰበር እንጀምር። መጣው በቃ ለብሼ ማኬቲ ያኒኮ ሲቢራ ገማኮንደ ኤቢኔ ያጀላል ፊራ። እዚህ ቤት የሚክራይ ቤት አለ? እዚህ ቤት የሚክራይ ቤት አለ? እዚህ ቤት የሚክራይ ቤት አለ? እንዴ ገዳ ይቅርታ እማዬ ድረሽ
ይቅርታ የሚከራይ ገላ አለ? ምን ማለቴ የሚከራይ ቤት አለ ብሎኝ ነው። ያው ይሄ ነው። ሰው ግን አለበት ከውጪ ነው የምታየው። በሰው ላይ ነው እንደምታከራዩት? ታይ ካልፈለክ መሄድ ትችላለህ። እሺ ስንት ነው? ሚስት አለ? ምን ነው ተጠብሽኛ ሰዎች ነው? አንተ ያማህል እንዴት ከየት ነው ያመጡብኝ? አቢ አቤት። እና በእናትህ በሽተኛ ለሳቢ ጋር ወሰደው። እዛ ይከራይ ባዶ ቤት አለለት። ኧረ እኔ ወድጄዋለሁ። ይሄ ይሁንልኝ። እማትሙት ሚስት የለኝም። መደረብ እንዳይሆንብህ ከውጭ አይተህ ከምትወስድ አንቺ መደረብ ካልከበደሽ እኔም ገዶኝ። ሃይ 500 ይመቻል። እሱ ሚስት ስለሌለ ነው። ኧረ እንግዳ ነኝ ለሀገሩ። ትንሽ ቀንሽልኝ። እንግዳ እሱም ያኔ ሲመጣ እንግዳ ነበር። ምን አልሽ? እንግዳ አስወድ ነበር። ስትለምዱ ሌላ ያምራችኋል እንጂ አባት እኔ የምልህ የመጣህበት ከተማ የሚከራይ ገላ ስንት ገባ? ምን ማለቴ የሚከራይ ቤት ሂሪያ ገናማ በሪያ ጉቱናማ አብዲን ትያሱማ። ሁሉም ያልፋል የሚለውን ቃል ታምኑበታላችሁ? እኔ ዛሬ አመንኩበት በጣም። የእውነትም ለካ ሁሉም ነገር ያልፋል። ሆኖ እስክታዩት ድረስ ለመቀበል በጣም ይከብዳል። ይገባኛል፣ ግን እመኑኝ በጣም ሁሉም ያልፋል። እኔም ለመጀመሪያ ጊዜ ከትራፊክ አጎቴ ይሄን ቃል ስሰማው ብዙ ውስጤ ያልተቀበለውም ነበረ። ዛሬ ግን ገባኝ ሁሉም እንደሚያልፍ። ድንገት በረንዳ ላይ ቆሜ ያላለፈ መኪና የለም። ሚቲ ደህና ነሽ? አቤት። ምን ፈልገህ? እህትሽ ልጅም አለች። ማነህ አንተ? ሚቲ የኔን አታውቂኝም እንዴ? እህትሽ ጓደኛ ነኝ። አንተና እህቴ ሆዷን ያሳመምካት? አመማት። ምኗን ያመማት? ሆዷን ያማታል። ለሸልሻታል ይላታል። ደግሞ እኮ ሆዷ አብጦባታል። እነዚህ ሰዎች አስረገዝከኝ ነው? ሚጣዬ በቃ ሌላ ቀን እመጣለሁ። እሺ። እቺ ልጅ ግን ቢዛ ጥሩ ነው። ለኢንፎርሜሽን ጠቅመኛለች። ዝም ብዬ ቸኮሌት ምናምን ልስጣፍኩ። ሚጣዬ አንተ ነህ እህቴን ያስረገዝካት? ኧረ ተፈጠረ። አንተ ነህ የኔ ፍቅር ታገቢኛለሽ? በመጨረሻም አደረከው። አምላኬ ጸሎቴ ሰማኝ። ቀላል ሰምተሻል እንዴ? እንዴ 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 ልትቀልድ እንዳይሆን። ኧረ እየቀለድኩ አይደለም። ወይኔ እና ጣልኩት ላይ ነው። በዚህ አይነትማ ሙዚቃህንም ረስተኸዋል። ይኸው አላልኩሽም? የቀለጠ ፍቅር ውስጥ ነው። ከስራ አይጠፋም እኮ። አይ ስታሳዝን በእናትሽ። ለምን? አስቸጋሪ ወንድ ነው እንዴ? ቺት ምናምን ያደርጋል? እንደዛ ሳይሆን እኔ ባወራው እኔ ጋር ለመመለስ ሁለቴ አያስብም። ኧረ እባክሽ መቼም አያደርገውም። ዝም ብለሽ ኤዙ እንዴ መጣው። እሺ አየሽ ነግሬሽ ነበርኩ። ወይ ጉድ! ቆይ አሁን ማን ነው የሚታመነው? አታቅፈኝም እንዴ? ምን ፈልገሽ ነው የጠራሽኝ? በጣም ናፍቀኸኝ። ሳያሳልፈው ነገር ሁሉ ትዝ አለኝ። በቃ ሁሉን ትተን አብረን እንመለስ። እውነትሽን ነው? አዎ እንዳንተ የሚሆንልኝ ሰው እኮ የለም። መጣሁ በቃ አሁን ነው ልብሷን አምጥቼ ማባረራት። አትግደርደር። አንድ ቀን ብቻ እኮ ነው ራት አብረኸኝ ብላ ያልኩ። ስርዓት ያዚ። ኢዛና እኮ አብሮ አደጌ ነው። አሁን እየመጣ ነው። ዝም በይ። መጣ ደግሞ ቲዮ። ቆይ ምን እያደረክ ነው? እንድታገቢኝ የልጆቼ እናት ሚስቴ እንድትሆኝ ይፈልጋለሁ። ያማል እንዴ? ትዳር እኮ በጣም ከባድ ነገር ነው። ሲጀመር እኔ ሳላቅ እንዴት እንደዚህ አይነት ነገር ታደርጋለህ? ቆይ መቼ ነው እናንተ እዚህ ደረጃ የደረስነው? ምን ማለት ነው? ቆይ እኔ አንቺን አግቢ ለማለት አብሮ አመታትን ከማሳለፍ አብሮ ከመኖር ከመዋደድ በላይ የት ነው መድረስ ያለብን? አላውቅም። እኔ ግን ለመያዝ ለመታሰር የአንድ ሰው ለመሆን ዝግጁ አይደለሁም። ምን? አሁን በሰው ፊት እንዳትዋረድ እሺ እልሃለሁ። እኔ እናንተ ግን በኋላ ብቻችንን እናወራለን። አሁን ቶሎ ቀለበቱን አድርግልኝና ተነስ። አታዋርደኝ። እሺ። እንዴ ቀለበቱን የታረኩት ምን ነው? ይዙ ቀለበቱን ረሳሁት መሰለኝ። መጣው። አየህ አሁን እንኳን ኦርጋናይዝድ አይደለም። በዚህ ልክ ለምን ተስፋ ሰጠሽው? ቀድሞውንም እንደማፈልጊው አልነግሪውም ነበር? ወይኔ ዛና መቼ ነው የሚሞላልኝ? ምን ነው ይዙ? አስፈላጊ ቃረስቼ መጥቼ ነው በእናትህ። እኔ እሺ ልምጣ። አይ ችግር የለም። በፈጣኑ ያንጎ ዲሊቨሪ እያስመጣው። ያንጎ ዲሊቨሪ አለው እንዴ? አዎ ያንጎ ኮ ዲሊቨሪ ጀምሯል። ምንም አይነት እቃዎችን ሆነ ምግቦችን ለመላክም ለመቀበልም ያንጎ ዲሊቨሪ መጠቀም ትችላለህ። ንብረታችሁ የት እንደደረሰም እዛው አፕሊኬሽኑ ላይ ትራክ ማድረግ ትችላለህ። በዛ ላይ ለመጀመሪያ 6 ጉዞዎች ደግሞ 20% ዲስካውንት አለ። እኔ
ተስፋ አልሰጠሁትም። ወይ አብርሽ ብዙ ጊዜ እሱን ምክንያት አድርጌ አንተን ለማግኘት ነው የምመጣው እንጂ እሱን ፈልጌው አይደለም። ኢዛና መደበሪያዬ ነው። አንቺ መጣ ቶሎ አድርግልኝና ልሂድ፣ ቸኩላለሁ። ትቼዋለሁ። ለምን ሲባል የኔ እናት አንቺ እድሜሽ ካለፈ በኋላ የሚቆጭሽ ብዙ ያልኖርሽው ልጅነት አለብሽ። እኔ ደግሞ ባል እንጂ አሳዳጊ ለመሆን ዝግጁ አይደለሁ። አብርሽ እንሂድ።